ያው እንደምታውቀው ሲፈሳም አንድ ጎማ አይነፋ ብዙ ነገር ተነገረ ተረት ሰላም ሀገሬ ልጆች ኢትስ ዩር ቦይ ቃላ በዛሬ ቪዲዮ ላይ እንደተለመደው እናንተን ዘና ፈታ ቁም ነገር የሚያስይዛሉ ብያሰብኳቸው የተለያዩ ቪዲዮዎችን ሰብስቤ አምጥቼላችኋለሁ። እናንተ ደግሞ ከመጀመራችሁ በፊት ምን ማድረግ እንዳለባችሁ ታውቃላችሁ። ሰብስክራይብ ካረጋችሁ፣ ላይክ ካረጋችሁ፣ ሼር ካረጋችሁ ወደ ቪዲዮ መሄድ ትችላላችሁ። ምን ይመነዘራል ሲባል ልትሰሚ ትችያለሽ? ዶላር ብላክ ሰከንድ አለ። ከመሞት በፊት መጨረሻ ላይ ምን መብላት ትፈልጋለህ? ምን ትላለህ? ክትፎ። ጾም እንኳን አትሞትም። አልሆነስ። ከመሞት በፊት መጨረሻ ላይ ምን መብላት ትፈልጋለህ ብትባል ምን ልትል ትችላለህ? ክትፎ። ማን አንደኛ ላይ ነው ያለው? መልሱ ራሱ ማለት ነው። ክትፎ አሰሩን። ቆጮ ይጣበስ። ክትፎን በልተ ሰማይ ቤት እንዲያ ጴጥሮስ ጋር እያልክ ነው የምትሄደው። ይህ ሰውዬ ማለት ነው እስከ ዛሬ ድረስ እቺ ሞመንት ሲጠብቅ ነበር ማለት ነው። የምሬ ነው እንዴ! በጣም በቃ ሬዲ ትሆናለህ እንዴ? እኔ አላቅም። ቤተሰቦቼስ ምናምን አይልም። እና ቀጥታ ክትፎ ጀለስ ተዘጋጅታበታል። ይህንን ቪዲዮ አይቶ አለመሳቅ ከባድ ነው። ኧረ አሳዝናችሁ ሰውዬ እንኳን ሰው ለራሱ በቃ ምንም ልቡ የለም፣ አጠገቡ የለም ልቡ። ደግሞ እንደዚህ እያስደነበራችሁ ትንሽ ፕራንኩን ትንሽ ቀለል ብታደርጉት እላለሁ። ፕራንኩ አሪፍ ነው፣ ግን ትንሽ በዛ ማለት ሰው አለ አይደል? አሁን ያለንበት ሲቹዌሽን ላይ እንደዚህ አይነት ነገር ደግሞ ተጨምሮበት በቃ ሰው ፌንትን የሚሰራብን እና ትንሽ እየተዛዘንን ቢሆን አሪፍ ነው እላለሁ። ይሄ መኪና ግን ማን ድምጽ እያሰማ ምንም አይሰማሽ? ኧረ ይሄ መኪና ከባለፈው ሰው በታች አጓጉል ድምጾች እያሰማ ነው። ግድ የለሽም ይዘነው እንሂድ። እዛ ድረስ የሚያስወስድ ይሄን ያህል የከፋ ነገር እኮ አይደለም። ባሰበታ በቃ እንውሰደው። መፍትሄ የሚሰጠን የሚገርም ሰው ጋር ነው የምወስድሽ። እሱን ነው ያልኩሽ። ምንም አይፈታው ችግር። እስኪ ኳድሮ ነው እና ታዲያ መፍትሄው ምንድን ነው? በምታወጣው ድምፅ ምንም አይነት እንከን አላየሁም። እንዲያውም ለአልበም ይመጥናል። እና አሁን ክፍያው ምን ያህል ነው? 10 ዘፈን የተዘፈነበት ዜማ አለ፣ 20 ዘፈን የተዘፈነበት ዜማ አለ። በምርጫችሁ መውሰድ ትችላላችሁ። እንዴ እኛ እኮ ምንም ያልተዘፈነበት ዜማ ብቻ እኮ ነው የፈለግነው። አይ እሱ የለም፣ ማግኘትም ይከብዳል። ተደርጋል በቃ እዚህ ድረስ መጣችሁ። አረ ጎራ በሉ እስኪ። እዚህ ድረስ መጣችሁ። አዲስ ነው የፈለግነው እና በዛ ያለማ እሱ ነገር አቀራረብ ልስጣችሁ። ማታ የሆነ የምትለቁት ግድ የላችሁም። ጎራ በሉ። አረ ግድ የላችሁ። ምን አይነት ጥጋበኞች ናችሁ? እዚህ ድረስ መጣችሁ። አንድ ጤና ዘማ እንኳን ዘፍናችሁ አትወጡ። አረ አይመጣውም። ይሄን ገብቻ አላቀናብርም። ሾርኔው ለማን ነው አሁን ላይ ማለት ነው? እኔ ራሴ አንዳንድ ዩቲዩብ ላይ ሲለቀቅ ዘፈኖች ኮፒራይት ምናምን አይሉም እንዴ ብዬ አስባለሁ የምር። ምክንያቱ ዘፈኖቹ ማለት ነው ዜማቸው አንድ አይነት ስለሆነ ያው ዩቲዩብ ላይ ደግሞ ታውቃላችሁ ትንሽ የሰውን ሙዚቃ የሚመሳሰል ነገር ራሱ ካመጣን ኮፒራይት አለው እና እንዴት ነው ሆፕ ይሄን ነገር ይሄን ሲቹዌሽን ሃንድል የሚያደርገው ብዬ ጥያቄ አለኝ እና እስቲ ምንድነው የት ልታይ ትቻያለሽ? ሱቅ ውስጥ ምን ልትጽፊ ትቻያለሽ?
ማመልከቻ ወረቀት ቀበሌ መታወቂያ ከማሳደስ ውጪ ለምን ልትገቢ ትችያለሽ? ነፃ ሕክምና ወረቀት ለመውሰድ የዳዳ አረ ነፂ አረ ተው 3 ምስክር ይዘናት ማለት መናጢ ሲያክ የኖረ ነው እናውቀዋለን። አንደኛው መጥቶ ይላል እግዚአብሔር ይስጥልኝ ጋሽ ወይ ምን አንተ በዚህ ድህነት ላይ ደግሞ አመመ። አንደኛው ምስክር 3 ምስክር ደሃ ነው። አሁን እንግዲህ አሁንማ ከደሃ ራሱ በታች ደሃ አለ ኢትዮጵያ ውስጥ። እንዲህ አስባችሁታል? ደሃ አሁን በቃ ኖርማል በቃ አሪፍ ነው ተብሎ ማለት ነው። አይቼ ሀገር የኔ ፍቅር አረፈርኩብህ አይደለ? አይ አልቆየሽ። ታዲያ ለአንተ ምንም አታስብ? አይ በቃ ማኪያቶ ተጠጣ። እሺ ታጥቤ ልምጣሽ? እሺ ኦ ፕሮፖዝ ላይ ያደርግልሃል ነው ማተስ ለፍርፍር ያለኝ ፍቅር ታባለ ዋው ማን አበላሏ በጣም ነው በቃ የሚበላው። ጉርሻ በኋላ ታገኛለች። ለማንኛውም ቀስ ብላ ብትጎርስ ምን አለ? ጥብስ ፍርፍር ውስጥ ቋንጣ ናለኛ እድለኛ ነኝ ማለት ነው። አጋሰስ ማጉርሱ በጣም ደስ ይለኝ ነበር ነው። ግን እያኘክሽ ነው አይደል የምትወጪው? አንድ ሰላጉርስ እንኳን ፎል ያልቀመው ምግብ ቀለበት ውስጥ ቆይ ስንት እንደገባ ታውቅ? ቀለበት የት ገባ? ትፈት ትፈት አቤት ምን እንደዋጠች ራሱ አታውቅም። ታገቢኛለሽ? ደስ የሚል ፍቅር። እንደዚህ ፕሮፖዝ ልታደርጉ ያሰባችሁ ሰዎች ማለት ነው ተጠንቀቁ። አንዳንዴ በጣም የምትፈወስ ቺክ ካለቻችሁ አብራ ልትበለው ትችላለች እና ብትጠነቀቁ ጥሩ ነው እላለሁ። ወይኔ ስልኬ! ኦ ማይ ጋድ! አንሷት! ምን ሆነሽ ነው የምታለቅሽው እህቴ? ስልኬ ሌባ ወሰደው። እና ለስልክ ነው እንደዚህ ስቅስቅ ብለሽ የምታለቅሽው? ምን ማለት ነው? 20 ሺህ ብሬን እኮ ነው አውጥቼ የገዛሁት። $200 ስጣት። ስትዘረዝሪው ነፍ ብር ነው። ስልክሽን የምትገዢበትን ግዢበትና በተረፈው ዱባይ ሄደሽ ተዝናኝበት። ግን ማለት ነው እውነት ለመናገር ትንሽ ወደ ሪያሊቲው እንምጣና ማለት ነው ዱባይ መዝናናት በጣም ቀላል ነገር አይደለም ብዬ አምናለሁ በራሴ ማለት ነው። ምክንያቱም አይደለም ዱባይ በሀገራችን ላይ የሚበላ ያጣ ሰው አለ እና እንደ ፈን ያው እንያዘው ችግር የለውም። ግን ዱባይ ሲሄዱ አንዳንድ ቲክቶከሮች ወይም ዩቲዩበሮች እንደ ቀላል ነገር አትዩት። ማለት በጣም ለፍተውበት ነው ብዬ አስባለሁ እኔ እውነት ለመናገር። ቤብ እንዴት ነሽ? ሰላም ነው? ሰላም ነው። ከሩቁ ነበር ያየሁሽና በጣም ቆንጆ ነሽ። አመሰግናለሁ። አረ ምንም አይደል፣ ማድረግ ግዴታዬ ነው። እሺ ምን ነበር? እንትን ነበር በጣም ስለተመቸሽ ብንጋባ። ውይ ይቅርታ አልችልም። ዲያስፖራ ትኬቱን ቆርጬልሃለሁ። የዛሬ ሳምንት ነው በረራው። ጥሩ አረክ። ይዤ የምሄደውን ነገር አስተካክልልኝ። ይቅርታ ቅድም ምን ነበር ያልከኝ? ሶሪ በጣም ቢዚ ስለሆንኩ ቅድም ያልኩትን ማስታወስ አልችልም። ማን ሌላ ሌቭል ላይ ነች። እሺ ሰሞኑን ግን እንዴት ነው? ሰሞኑን ተሽከረከርን እኮ ዓለምን ተሽከረከርን ያለ ፓስፖርት ያለ ቪዛ እድሜ ለቪፒኤን ያላየነው ሀገር እኮ የለም ወገን። ያላየነው ያልጎበኘው ሀገር እኮ የለም ያለ ፓስፖርት ያለ ቪዛ። አሁን ራሱ የተመሰልኳቸው አሁን ራሱ ይሄ ቪዲዮ ፖስት ሳደርግ ዳላስ ቴክሳስ ቤቢ ዳላስ ቴክሳስ ሆኜ ነው ይሄ ቪዲዮ ፖስት ማድረገው። you know life of አገሌ ላይፍ ኦፍ ወጋየው ራሱ እንደኛ እኮ አልተሽከረከረም። ሲንጋፖር፣ ኒውዮርክ ነሽ፣ ቺካጎ፣ ለንደን፣ ኔዘርላንድ፣ ጀርመኒ፣ ሊቢያ፣ ሱዳን ይኖራምስ ማዳጋስካር ራሱ ሄጃለሁ። በቪፒኤን ማዳጋስካር ራሱ ሄጃለሁ። ይኖራምስ እንግዲህ አኮርዲንግ ቱ ማይ ቪፒኤን አሁን ላይ ይሄ ቪዲዮ ፖስት ማድረገው ከቺካጎ ነኝ። ከቺካጎ ሆኜ ነው። እናንተስ የት ናችሁ?
ኤቪፒኤን ማለት ነው ብዙ ነገር አምጥቶብናል። እነ ላይፍ ኦፍ እነ እገሌን ራሱ ማለት ነው። ሾርኔው ግን በጣም ተመችቶኛል የምር። እና ግን የኤቪፒኤኑ ነገር እንደው ቀሉስ ቀልድ ነው ምንድነው? ኔትወርኩ አይመጣም ነው ምንድነው? ሰላም ነው አባታችን። በርሶ መጀን ወራቅ ኒጋ ሆሚ እግዚአብሔር ይመስገን ደህና ነኝ። ምን ነበር ሀብታም እንዲያረጉኝ ፈልጌ ነበር። እግዚአብሔር ይመስገን እርሱ አያጡም ብዬ ምርጥ ጠንቋይ። አዎ በቃ ካንተ የሚጠበቀው የባብን ጥድ 5 ኪሎ ንፋስ፣ የበረሮ የግራግር ጣት፣ የአሞራ ፈስ፣ በተለይ ደግሞ የጎረቤታችሁን የትያስ ካለችን ፓንት በቃ ይበቃል። እቺን ብቻ። ኧረ እባክህ እኔን ሁላ ነገር ማድረግ ብችል አንተ ጋር እመጣለሁ። ሲጀመር ምን ይመስላል በእናታችሁ ሲያስጠላ። አንተም ብሎ ጠንቋይ ተመችቶኛል። እግዚአብሔር ይመስገን የሚል ጠንቋይ ማለት ነውና የሆነ ነገር እውነቱን እኮ ነው። የሆነ ነገር ማምጣት ከቻለ ምንድነው ጠንቋይ ቤት የሚያስኬደው? ራሱ እዛው ባንክ አይዘርፍም እንዴ? ሴቶች ግን ማታ ላይ በራይድ ሸኝታናችሁ እኛ በእግር ስንመለስ ከሌባ ጋር እንደ ቴምፕለራን የተሯሯጥ እንደምንመለስ ታውቃላችሁ። አረዘኑልን። እውነት እኮ ነው፣ እውነት ነው። አባ ወንድነትሽን ለማሳየት ብለሽ በቃ ምናምን ብለ ወስዳት ከዛ በኋላ ስትመለስ አባቴ ቀደደው። አንቺ አዳነች 19 ሚሊዮን ብሩን ባስኩ ይርኩበት። አንቺ ገና እንደገባው ምቾት በጥፊ ብሎ አይቀበለኝ። ከዛ በቴስታ ብሎ ወንበሬን አሳይቶኝ ቁጭ አልኩ። ቢጫንቀኝ ሹፌሩን ዞር ብዬ እባክህ ምቾቱን ቀንሰው አልኩት። ቀነሰው። አንቺ በሆነ ጠቅጠቅ አድርጎ ምቾቱን ቀነሰ። አንቺ የሌለው ቴክኖሎጂ የለም። አወቅሻቸው ቦረና ወንድሞቻችን እነዚህ ውሃ ስትጠይቂ ወተት የሚሰጡሽ እነዛ ምስኪን ህዝቦች አሁን ድርቅ ሲገባባቸው ባሳችን ውሃ ይዞ በሰከንድ እንዳልኩሽ የሚደርስላቸው። አንቺ ሄዷል 19 ሚሊዮን ብር ያንስበታል። እንዴት ጠግበን ኤክስፖርት የምናረጋስ እንዲህ አይለችም። እሷን በተዘዋዋሪ ባሱ ከወጪ ገዛና እዚህ ያከፋፍላል አሉ ለቦረናት ወንድሞቻችን ይደርስላቸዋል። ቢሆንም ዋጋ ውድ ነው ባክሽ። አይ እንግዲህ አበሻ ድሮም አቃቂር ነው ማውጣት የምትወዱት። ምን አላት ተንጂ አዳነች። ይሄ ባስ በቃ ዘንድሮ ጉድ አምጥቷል። ግን እውነቱን ነው ማለት ሾርኔው በጣም ምርጥ ሾርኔ ነው እውነት። ሰው እዚህ ጋር እየተራበ እየተጠማ በድርቅ ተመቶ ባሳው ምንድነው? የኢትዮጵያ ሕዝብ ባስ ችግር አለበት ብለህ ነው? ገንዘብ እውነት ነው አስፈላጊ ነው። ምክንያቱም የምንቀሳቀሰውን በገንዘብ ነው፣ የምበላውን የምጠጣውን በገንዘብ። ሀብታም ወንድ መሆን አለበት ግን አይደለም። እኔ ካለኝ እሱ ባይኖረው ግድ የለም። ኦርሱ አንዳችን ካለን በቂ። እንደዚህ አይነት ሴት እኮ ነው በቃ አንድ ወንድ ልጅ የሚፈልገው። በቃ እንደዚህ አይነት ሰፖርቲቭ የሆነ ሴት፣ እንደዚህ አይነት ግራጎን በቃ ከአንድ ስኬታማ ወንድ ጀርባ አንድ ሴት አለች ማለት እቺ ነች። በቃ አንቺ ስሟት እቺ ልጅ መጀመሪያ ጥሩ ኢኮኖሚካሊ አሪፍ የሆነ ሰው ነበር አጠገብሽ ነበር። ከሆነ ጊዜ በኋላ ገንዘብ አጣ። ኦኬ ትወጂዋለሽ? በማን ፍቅርማ ፍቅራውም ሰው ብርም ያለው ሰው ባገኝ እኮ በጣም ደስ የሚል። እሱማ ሁሉም ሰው ደስ ይለዋል። ከሌለው ደግሞ ይከብደኛል። እኔ በቃ እኔ ሃንድል ማድረግ አልችልም። በቃ ከሷ ያነበብኩት ነገር አንድ ነገር ብቻ ነው ያነበብኩት። ምንድነው? እሷ እኔ ሰክሰስፉል ወይም ደግሞ ገንዘብ ይኖረኛል ብላ አታስብ። ሙሉ ለሙሉ ጭንቅላቷ ያለው እሱ ይኖረዋል የሚለው ነው። እና ደግሞ ፍላጎቶቿን ማለት ሙሉ ቪዲዮን ብታዩ ማለት ፍላጎቶች የሌለ ነው የሚያስቋቸው። ማን ከፍቶታል የሌለ ማለት ነው። ረረረ ኳስ ጠቅላይ ሚኒስቴራችን በቃ ኳስ ራሱ እኔ ምን እንደሚመቸኝ ታውቃለች። ከጠቅላይ ሚኒስቴራችን ምንም ነገር ላይ ሲሄዱ በቃ እሳቸው ናቸው በቃ ሁሉ ነገር። ለምሳሌ የምግብ ዝግጅት ላይ ብትወስዷቸው ሼፉን ያስተምሩታል እንዴት ምግብ እንደሚሰራ። ፈገግታ ሪያክትስን አንድ ነገር ልጠይቅህ ነበረ። ይህንን እድል ስለማላገኘው ሌላ ጊዜ ታገባኛለህ ወይ ጥያቄ ልጠይቅህ። አንቺ አረፈ ሙዳታይ ታገባኛለህ ወይ? ምን ጥያቄ ነው? አታገባኝም? ማግባት ሌላውን የምታወሩ ሌላ ፌቪ አሁን ፕሮግራም ጀምረናል። እሱን ጨርስና እንትን እንላለን።
አልቻልኩም። ነው ፍራንክ ነው ቤቢ። ፍራንክ ነው ትላለች። አሁን በእናትህ እሷ እኮ በቃ እሱ እምቢ ሲላት በቃ በምን ላስቀይሰው ነው እንጂ አሁን እርግጠኛ ነኝ ፕራንክ አይደለም። የእውነቷን ነው የጠየቀችው። ፕራንክስ ቢሆን እንደዚህ ፕራንክ እሺ ቢልስ ቆይ አሁን በዛ ፕራንክ ነው ልትለው ጋደሚት ስለዚህ ስጦታው ተዘጋጅቷል ይመስለኛል። 100,000 ብር ሽልማት ተሰጥቶታል። በመቶ ሺህ ብር ብቻ ነው ገፋው። ጀለስ በጣም አቋሟ አልተቻለም። ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። አይሆፕ ዘና ፈታ ቁም ነገር የሚይዛችሁበታል ብዬ አስባለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ላይክ፣ ሰብስክራይብ እና ሼር ካረጋችሁ እንዲሁም ደግሞ የተለያዩ ቪዲዮዎችን ማየት ትችላላችሁ ገብታችሁ። በቀጣይ ቪዲዮ እስክንገናኝ ድረስ